ሰላም እንኳን ወደ ድሪም ስታርት ላብ በደህና መጣችሁ። ቡድኑ የተወሰነ ጊዜ መቆጠብ ጀምሮ ነበር። በኋላ ላይ ግን አዲስ አባል ማስገባት ፈለጉ። ስለዚህ ምንድነው ማድረግ ያለባቸው? መጀመሪያ ስብሰባዎች የሚሉ ጋር ትሄዳላችሁ። ከላይ ሁለተኛው ከዛ አዲስ ስብሰባ ይጀምሩ የሚለውን ነው የምንነካው። ስለዚህ ይሄ የሚያሳየን ምንድነው? አዲስ አባል ወደ ቡድኑ እንዲገባ ከፈለግን የግድ የስብሰባ ቀን መሆን አለበት ማለት ነው። ስለዚህ አዲስ ስብሰባ ይጀምሩ የሚለውን እንነካለን። አሁን ይጀምሩ እንላለን። የዛሬው አወያይ ሳሙኤል ጫፎ ነው። ከዛ የስም ጥሪ የሚለው ጋር እንሄዳለን። ከዛ እንደምታዩት ወደ ታች ስትሄዱ ከታች ምን ይላል? አዲስ አባል ወደ ቡድኑ ያክሉ ይላል። ስለዚህ እሱን እንነካለን። እባክዎ ያጽድቁ፣ የቡድኑ ዙር ቀድሞውን ተጀምሯል። እርግጠኛ ነዎት አሁን አዲስ አባል ማከል ይፈልጋሉ? አዎ እንለዋለን። ከዛ አዲስ የድሪም ሴቭ ተጠቃሚ የሚለውን እንነካለን። ስሙን እናስገባለን። ጌዲዮን እንበለው። ጌዲዮን ካሳ ወንድ ነው፣ ነጠላ ነው። ሁለተኛ ደረጃ ትምህርት ጨርሷል። የትውልድ ቀኑን በትክክለኛውን ይሄንን በሶስቱን በመቀየር ማስገባት ትችላላችሁ። ከዛ ቀጣይ የሚለውን እንነካለን። ፎቶ ምናልባት በኋላ የሚለውን እንነካለን። ትክክለኛው ላይ ግን ፎቶን አስገቡለት። ከዛም አዋቂ ሰው ከ18 ዓመት በላይ አለ ወይ? አዎ 2 አለ። ከ18 በታች ጥገኛ 1 አለን ብለው ያው ምሳሌ ነው። እዚህ ጋር ትክክለኛውን ቁጥር ታስገባላችሁ። 0911 ትክክለኛውን ቁጥር ተመሳሳይ መሆን አለበት። በጣም ጥሩ። ከዛ ቀጣይ ይሄ አማራጭ ነው። ይሄ ከተፈለገ ነው። ስለዚህ የቅርብ ዘመድ ስም ማስገባት ከተፈለገ ነው። ቀጣይ እንለዋለን። ከዛ እዚህ ጋር ስንደርስ ምንድነው የምናደርገው? ስልኩን ለሱ እንሰጠውና እሱ ፓስኮዱን ያስገባል ማለት ነው። ፓስኮዱን ካስገባ በኋላ አጥፍቶ ይመልስላችኋል። እናንተ ማየት የለባችሁም። ቀጣይ እንላለን። እስማማለሁ የሚለውን እንነካለን። ከዛ የመግለጫ ፍጠር እዚህ ጋር እንደምናየው መሰረታዊ መረጃ፣ የቤተሰብ መረጃ፣ የመገኛ አድራሻ፣ የደህንነት መረጃ የመሳሰሉት አልቋል ማለት ነው። ስለዚህ ተከናውኗል የሚለውን እንነካለን። ስለዚህ አንድ ኮከብ ሁሌ አዲስ አበባ ሲመዘገብ ድሪም ሴቭ አዲስ ኮከብ ይሰጣል። ተከናውኗል እንላለን። አሁን አዎ ጌዲዮን የመነሻ ኢንቨስትመንት ያደርጋሉ ወይ ካልን አዎ እንላለን። ስንት ሼር እንበለው? ዝም ብለን 3 ሼር በ3 ሼር ሳይሆን አንድ 20 ሼር ይግዛ። ለምን መሃል ላይ ስለሆነ። ከዛ ቀጣይ አዎ ቀጥል እንበለው። ከዛ አሁን ወደ ጌዲዮን ግቡ ጋር ነው የምንሄደው። ግቡ ምንድነው የሚያጠራቅምበት? መሬት ለመግዛት ነው ብለን እናስብ። መሬት ለመግዛት ደግሞ ወደ 20 ሺህ ብር ያስፈልገዋል። ስለዚህ በእያንዳንዱ ስብሰባ 4 እጣ መቆጠብ አለበት። ከዛ የግል ግብ ያስቀምጡ እንላለን። ይህን ይመስላል። በዚህ መንገድ ጌዲዮንን ጨምር ነው ማለት ነው። ተከናውኗል እንላለን። ተከናውኗል። በቃ በዚህ መንገድ አዲስ አበባ ወደ ቡድናችን ጨመርን ማለት ነው። አመሰግናለሁ።